ዛሬ ደግሞ የምንሰራው በድንጃን የሚባል ምግብ ነው። በጣም ገርም ምግብ ነው። በድንጃን እንደዚህ ከከተፍን በኋላ በዘይት ጠብሰዋለን ማለት ነው። እንደምታዩት እዚህ ጋር በድንጃንና ሽንኩርት አዘጋጅቻለሁኝ። ኢንሻአላህ አብረን እንስራ። በድንጃኑን በእንደዚህ አይነት ሁኔታ ከከተፍኩት በኋላ ጥቁሩን በግማሽ ብትወጡት አሪፍ ነው። ሙሉንም ቢላጥም አሪፍ ነው የሚሆነው። እንደዚህ ከቆራረጥ በኋላ የጋለ ዘይት ጋር አድርጌ በድንጃኑን እንደዚህ በሚያመጥ ሁኔታ ቡኒ እስከሚሆን ድረስ ተጠብሰዋለሁ ማለት ነው። አያችሁት እንዴት እንደሚያምር ከለሩ እዚህ ጋር ቡኒ ሆኗልና በጣም የሚጣፍጥ በሚያመጣው በእንጀራም በፍንጅም በሩዝም መሰራት ይችላል። መስራት ይችላል። እዚህ ጋር ደግሞ ሽንኩርት ከተፈተለ እንደምታዩት ለትራስ ተከትሎ ሽንኩርት እያቁላላ ነው። እዚህ ጋር ዘይት አናበዛም። ለምን በድንጃኑ የተጠበሰ ስለሆነ ዘይት ስለሚያወጣ ትንሽ ዘይት እናደርጋለን። ሽንኩርቱ ከተቁላላ በኋላ ቲማቲም ያስፈልገናል። ቲማቲምን ቆራርጬ በመፍጫ ተፈጭዋለሁ ማለት ነው። በዚህ ሁኔታ ከተፈጨ በኋላ ሽንኩርቱ ትንሽ በደንብ ከበሰለልኝ በኋላ የተፈጨውን ቲማቲም አደረግኩኝ ማለት ነው። እዚህ ጋር ከቲማቲም ጋር እናደርጋቸው ቀለማቸውን በምስል እንመለከታለን። እንደዚህ እንደምታዩት ሳልሳ እናደርጋለን። እናደርጋቸውን ቅመሞች ማሳያቸዋለሁ። ፍልፍል አስወጥ፣ ሳልሳ፣ ማጂ፣ ነጭ ሽንኩርት አደርጋለሁ ማለት ነው። ኢንሻአላ በጣም አሪፍ ነው። ኩሽናውን በፈለጋችሁት አይነት መስራት ትችላላችሁ። አበሻም ከሆናችሁ በርበሬ መጨመር ትችላላችሁ። እዚህ ጋር በፋራታል መስማት ያለው መስማት ያለው ፋብሪካ ያለው ኢንሻአላ በፈለጋችሁት አይነት ወሬ ኩሽናውን መስራት ትችላላችሁ ማለት ነው። በዚህ ሁኔታ አዘጋጅቻለሁ። እኔ በቦል ድንጃኔ ትንሽ እያደረግኩኝ እየተከተሉ ነው። ከዛ ኩሽና የሚሰራ ማለት ነው። ሳልሳደረግ ያንተሪታይ እንትኑን በድንጃኑ ስጠብሱት ዘይቱን አታብዙት። ዘይት እንዳይጠባችሁ በትንሽ በትንሹ ብትጠብሱ አሪፍ ነው የሚሆነው። ኢንሻአላህ በጣም ደስ የሚል የሚጣፍጥ ቃና ያለው ምግብ ነው። ኢንሻአላህ የፍቅር አሰፋ አደረኩኝ ሳታደረኩኝ እንደምታዩት ፋብሪካ እናድርጋለሁ። የምትፈልጉትን ቅመማ ቅመም ቤት የተፈጨ ነጭ ሽንኩርት ነው። የፈለጋችሁትን ቅመማ ቅመም ማድረግ ትችላላችሁ ኢንሻአላህ። ከዛ ክሽናችሁን ከሰራችሁ በኋላ ወደ ሌላው ስቴፕ ነው የምንሄደው። ቁሌቱን በደንብ አቁላሉት። ሽንኩርቱን እንዳይፈጭ ቲማቲሙን እንዳይፈጭ በደንብ ከተቁላላ በኋላ እዚህ ጋር ምን አለን ፍርፍር ወይም እናስገባለን ማለት ነው። ከተከተፈ በኋላ ምንድነው እንደዚህ የተቁላላው ቁሌቱ ላይ ፍልፍል ቀረብኝ አደርጋለሁ ማለት ነው። ካደረኩኝ በኋላ ከፍልፍል ጋር ትንሽ ውሃ ጠብ እያደረኩኝ ደግሞ አቁላላለሁ ማለት ነው። ኩሽናውን ከዛ ጋር በድንጃሌ ጨርሻለሁ። እየጠበስኩኝ ነው። ይህን ካደረኩኝ በኋላ በደንብ ከተቁላላ በኋላ ተመልሰን ደግሞ እናያለን ማለት ነው። በጣም ነው የሚጣፍጠው። ይህንን ሰርተሻል አዲስ የቤታችሁ ማንኛዎች በድንጃኑን በምን አይነት ሁኔታ እንስራው ብላችሁ ሀሳብ ከያዛችሁ ይህንን ሞክሩት። ዋው እዚህ ጋር የጠበስኩትን በድንጃን ክሽና ላይ አደረግኩት ማለት ነው። ያካለበት ክሽና ላይ አደረግኩት አለበት እንደሚሆነ በዚህ ሁኔታ ይህንን የመጀመሪያና የባለትን ተጋጥኛል በፊት ነበር የሚሆነው ማለት። ከዛ በኋላ አዘጋጀት ቅድም ያስጠበሰውን በድንጃን እንዴት እንዳስገባ ላሳያችሁ ያልስጋ ጠቅም ማለት ነው። በድንጃንን በዚህ መልኩ ቅሌታችን ላይ ታቀላቀል
ካልን በኋላ ትንሽ ወጣት አድርገን ጨው አስተካክለን የሚፈልግ ፍልፍል መጨመር ይችላል። ስፓይስ እንዲሆን ፈለጋችሁ ጨውን ማድረግ ትችላላችሁ። ፍልፍል ቃሪያውን እንቆራርጣችሁ ማድረግ ትችላላችሁ። በዚህ መልኩ ማለት ነው። እንደዚህ ስለማድረግ እንሰራለን ማለት ነው። በጣም ማለት ነው። በተለይ በተሻኩት የሚባለው በሱ በጣም ሩዝ ጣፍጣል። በተለይ ደግሞ ሲያድር እንዴት እንደሚጣፍጥ እየቆየ ነው ጣዕሙ የሚወጣውና ብድንጃንን በዚህ አይነት መልኩ ሰርተን ብንመገበው እጅግ በጣም ነው የሚጣፍጠው። ቆይታ ይሄን ይመስል ነበር። አበረታቱኝ።